ሰላም እንደምናላችሁ። ዛሬ አንድ መስታወት አብረን እናያለን። ይህም መስታወት ፊታችን የምናይበት መስታወት ሳይሆን ውስጣችን የምናይበት መስታወት አብረን የምናየው ይሆናል። ይህም መስታወት ምንድነው? ውስጣችን ምንድነው? ብስጭት፣ ንዴት፣ ትህትና፣ ታጋሽነት የሚሉ ነገሮች ውስጣችን ስለመኖራቸው ራሳችን የምናይበት መስታወት ነው ማለት ነው። እንግዲህ ይህም መስታወት ስናይ ምን እንማራለን? ራስን ማወቅ ወይም ደግሞ ሰልፍ አዌርነስ የሚሉትን አብረን እናያለን። ይህንን ፕሮግራም እስከ መጨረሻው እንድትከታተሉ እጋብዛለሁ። በአንድ ምሳሌ እንጀምር። ይህ ምሳሌ አንድ ባልና ሚስቶች አብረው እየኖሩ ለረጅም ዓመታት አብረው ኖረው አንድ ቀን እናትየዋ ወይም የሰውየው ሚስት ከዚህ ሰው ጋር መኖር አልፈልግም፣ ሰልችቶኛል፣ ይህ ሰው አልተመቸኝም ብላ እናቷን ታማክራለች። እናቷን በምታማክርበት ጊዜ እናቶች ብልህ ናቸውና እንግዲህ እኔ የምልሽን ሁሉንም ነገር ታደርጊያለሽ አለቻት እናትየዋ። ልጅየዋ ወይም የሰውየው ሚስት እሺ አደርጋለሁ አለች። ለአንድ ወር በተከታታይ እሱ ሲገባ ጥሩ ነገር እንክብካቤ ከመጀመሪያው በላይ እንክብካቤ ትጨምሪያለሽ። ይህን የምታደርጊው ምንድነው? እሱም እንዳያውቅብሽ፣ ሰዎችም እንዳያውቁብሽ፣ እንዳይጠረጥሩሽ ይጠቅማል። ለዛ እኔ የምልሽን ለአንድ ወር በተከታታይ ተግባራዊ ታደርጊያለሽ አለቻት። ሴትዮዋ የሰውየው ሚስትም እሺ አደርጋለሁ አለች። ምን አለ እንግዲህ ወደ ተግባሩ ከመግባት በፊት እናትየዋ ምን አለቻት? ይህን የምሰጥሽን ቅመም በምግቡ ላይ ትጨምሪያለሽ፣ ለአንድ ወር በምግቡ ላይ ትጨምሪያለሽ። እንክብካቤሽ ደግሞ ከመጀመሪያው በላይ እየጨመረ መሄድ አለበት። ሲገባ ሲወጣ እንክብካቤሽን ጨምሪ ትላታለች። ሰውየው ሚስት የተባለችውን ማድረግ ጀመረች። እናትየዋ እንግዲህ ለዛች ሴትዮ ወይም ለሚስትየዋ ምንድን የሰጠቻት የተቀመመ ነገር ሰጣታለች። ጠዋትም ቀንም ማታ ምግብ ሲበላ በምግቡ ላይ ይህን የምሰጥሽን ቅመም ትጨምሪበታለሽ። ይሄ እንግዲህ የሚሆነው ለአንድ ወር ነው የሚሆን ብላት ነግራታለች እናትየዋ። የሰውየው ሚስትም በተባለችው መሰረት ለአንድ ወር በተከታታይ እንክብካቤውን በመጨመር በምግብ ላይ የሚደረገውን ያንን ቅመም እየጨመረች ምግቡን ትሰጠው ነበር። ያ ቅመም ምን የሚያደርግ ነው? ሰውየው ከቤት ወጥቶ እንዲሄድ ሚስትየዋን ትቶ እንዲሄድ የሚያስመስል ሁኔታ ነው እናትየዋ የነገረቻት። እና ሚስትየዋ ይህን በተነገራት መሰረት ለአንድ ወር ያንን ቅመም በምግብ ውስጥ እያደረገች ትሰጣታለች። ይህን የምታደርገው ይህ ሰውየው ከቤት ወጥቶ ይሄድ፣ ከዚህ ሰውዬ ጋር መኖር አልፈልግም ስላለች ያ ሁኔታ እንዲፈጸምላት ነው። ይህን እያደረገች በኋላ እያደረገች ወሩ ሊደርስ ሲል ያቺ ሚስትየዋ ባህሏን የበለጠ እየወደደችው እያፈቀረችው እየወደደች ትሄዳለች። ይሄ ምንድነው? ሰውየው መጀመሪያም ጥሩ ባህሪ ያለው እንክብካቤው ሲጨምርለት የበለጠ ባህሉ ደግሞ ከመጀመሪያው ላይ ባህሪው እየተሻሻለ ከመጀመሪያው በበለጠ ጥሩ ባህሪ እየያዘ ሄደ። ሚስትየዋ በኋላ እየወደደችው እያፈቀረችው እየሳሳችለት ትሄዳለች። በኋላ ላይ ደንግጣ ይሄ ወር ቀኑ ደርሷል፣ ወር ሊሞላ ነው፣ ይሄ ሰው ትቶኝ ሊሄድ ነው፣ ምን ይሻላል ብላ እንደገና በድንጋጤ ተጸጽታ ተመልሳ እናቷን ታማክራለች። እናቷን በምታማክረች ምን አለች? እማዬ ምን ላድርግ? ይህን ሰው በጣም ወደድኩት፣ ሳሳውለት፣ በጣም ነው የምወደው፣ ትቶኝ እንዳይሄድ ምን ላድርግ? መጀመሪያ እንዲጠፋ አድርጊ ዋላሽኝ ሲል አይ እኔስ በጣም ነው የምወደው፣ እሱስ ባህሪው የተለየ ነው ብላ ለእናትየው ትነግራለች። እናትየዋ ለካ መጀመሪያም ችግሩ ሰውየው ጋር ሳይሆን አንቺ ጋር ነው ብላታለች። ታዲያ አሁን ሰው ትቶኝ እንዳይሄድ ደግሞ ምንድነው የሆነ ቅመም ደግሞ ሌላ ቅመም ፈልጊልኝ ትላታለች። እናትየዋ ምናለች? አይ መጀመሪያም ችግሩ አንቺ ጋር ነው፣ ሰውየው ጥሩ ሰው ነው፣ ጤነኛ ነው፣ መልካም ሰው ነው፣ ችግሩ አንቺ ጋር መሆኑን ተረድተናል። ለዚህ ለሰውየው በቅመም ምግብ ውስጥ አድርገሽ በቅመም ስጪው ያልኩት ስኳር እንጂ ሌላ ምንም የሚጎዳ ነገር የለም ብላት ብልኋ እናት ልጇን በጥበብ አስተማረቻት ይባላል። እንግዲህ ሚስትየዋ ምንድን ነው የራሷን ባህሪ የራሷን የውስጥ ማንነት ሳታውቅ ጥፋቶችን ችግሮችን በሰውየው ላይ ስታደርግ እንደነበረ እናትየዋ ተረዳች። ሚስትየዋ ራሷን አወቀች ማለት ነው። ራሷን ያወቀችው ምንድነው ግን ከጥፋት ከጉዳት ከችግር ነው የተማረችው ማለት ነው። ይሄ በቤተሰብ ውስጥ የሚታዩ ሁኔታዎች ናቸው። ይሄ በቤተሰብ ነው። ሌላው ደግሞ በስራ ቦታ ሌላ ምሳሌ እንውሰድ። እንግዲህ በስራ ቦታ ስንወስድ አንድ የስራ ኃላፊ ለአንድ ሰራተኛው ፕሮጀክት ይሰጠዋል። ያ ፕሮጀክት የሰጠው ሰራተኛ ራስን የማያውቅ በውስጣዊ መስታወት ራሱን ካላየ ይችላለሁ አደርገዋለሁ ብሎ ያንን ስራ ይቀበላል። በተቀበለበት ጊዜ ስራው ከብዶት ስራው በሚበላሽበት ጊዜ
ምን ይሆናል ማለት ነው? ያ ሰው ራሱን አላወቀም። በምንድን ነው? ራስን ባለማወቅ በድፍረት ሰራዋለሁ አድርገዋለሁ ብሎ ያንን ፕሮጀክት ተቀበለ። ፕሮጀክቱ በእጁ ላይ በሚበላሽበት ጊዜ ግን ሌላ ችግር ይፈጠራል ማለት ነው። ይሄ ምንድን ነው? ሰልፍ አዌርነስ አለመኖር፣ ሰልፍ አዌርነስ ማጣት፣ በአማርኛው ራስን አለማወቅ፣ ውስጣዊ መስታወት ወይ ደግሞ የውስጥ ስሜትን ባለመረዳት የሚፈጠር ችግር ነው ማለት ነው። ትክክለኛው ራስን ማወቅ ወይ ደግሞ ሰልፍ አዌርድ የሆነ ሰው ግን ይህንን ፕሮጀክት ሰራዋለሁ ድጋፍ ግን እፈልጋለሁ ይልና ያ የተሰጠውን ፕሮጀክት የተሰጠውን ስራ ሰርቶ ውጤታማ ይሆናል ማለት ነው። በስራ ቦታ ላይ የሚያውቁትን ማወቅ የማያውቁትን አላውቅም ማለት ድክመት አይደለም ማለት ነው። ትልቁ በስራ ቦታ ላይ ትልቁ እይታ ትልቁ እውቀት ራስን ማወቅ ነው። ጠንካራ ጎንን በደንብ ማወቅ፣ ደካማ ጎንን ማወቅ። ጠንካራ ጎንን ማወቅና ደካማ ጎንን ማወቅ ለግል ጠቃሚ ነው የሚል ነው። በሌላው ማህበረሰብ ውስጥ ስናይ በማህበረሰብ ውስጥ ማህበረሰብ ግንኙነት በማህበረሰብ ውስጥ ሲኖር የግል ስሜትን የግል የውስጥ ባህሪን ጠንቅቆ ማወቅ ጥሩ ነው ማለት ነው። ምንድን ነው ይሄ የሚጠቅመው? በግንኙነት ጊዜ የግል ስሜቱን የግል ባህሪውን የግል ማንነቱን ያላወቀ ሰው ከሰዎች ጋር በየጊዜው እየተጋጨ ይኖራል ማለት ነው። ግን ስሜቱን በደንብ የሚያውቅ ሰው ራስን የሚያውቅ ሰው ሰልፍ አዌርድ የሆነ ሰው ግን ጠንካራ ጎኑን ያውቃል፣ ደካማ ጎኑን ያውቃል። በሚናገርበት ጊዜ በሚወያይበት ጊዜ ሰዎች ላይ አሉታዊ ተጽዕኖ ሳይፈጥር በጥሩ ግንኙነት ከሰዎች ጋር ጊዜውን ያሳልፋል ማለት ነው። እንግዲህ በማህበረሰብ ግንኙነት ውስጥ ምንድን ነው አንዳንድ ሰዎች ምን ይላሉ? ሆዴ ንጹህ ነው አፌን ያስቸግረኝ ይላል። ሆዴ ንጹህ ነው አፌን ያስቸግረኝ ይላል። ይሄ ከምን የተነሳ ነው? ራስን አለማወቅ ነው ማለት ነው። ራስን ማለት የሚያስቡትን የሚናገሩትን በስሜታዊ ብልህነት ራስን ካለማወቅ የመነጨ ነው ማለት ነው። ሆዴ ንጹህ ነው አፌን ያስቸግረኝ ማለት ራስን ውስጥን የግል ባህሪ ካለማወቅ የተነሳ ነው ማለት ነው። እንግዲህ በማህበረሰብ ውስጥ በቤተሰብ እንዲሁም በስራ ቦታ ሰልፍ አዌርድ ማለት በስሜታዊ ብልህነት ማድረግ ነው። ለጥሩ ግንኙነት፣ ለጥሩ ስኬት፣ ለጥሩ ስራ ጠቃሚ ማለት ነው። ብዙ ሰዎች በስራ ቦታ ስኬታማ፣ በቤተሰብ ደስተኛ ሆነው የሚኖሩት ትልቁ ሰልፍ አዌርድ ስለሆኑ ነው። ራሳቸውን በደንብ ስለሚያውቁ ነው። ምንድን ነው ራሳቸውን ማወቅ? ዝጩ ከሆኑ፣ የሚያኮርፉ ከሆኑ፣ አላስፈላጊ ንግግር የሚናገሩ ከሆነ፣ የሚናደዱ ከሆነ ይሄ ምንድን ነው ራስን ማወቅ ላይ በጣም መሰረታዊ ማለት ነው። ስለዚህ በስሜታዊ ብልህነት ማደግ በጣም ጠቃሚ ነው ማለት ነው። እንግዲህ ከዛሬው ትምህርት ራስን ማወቅ የለውጥ ሁሉ መጀመሪያ ስለሆነ ራስን ለማወቅ ምንድን ነው ማድረግ ያለብን የሚለው በየቀኑ ራስን ማታ ለ5 ደቂቃ ራስን መገምገም። እኔ ባህሪ ምንድን ነው? በዛሬው ውሎዬ ያስደስተኝ ምንድን ነው? ያበሳጨኝ ምንድን ነው? በማለት በየቀኑ ራስን መገምገም ለራስን ለማሳደግ በስሜታዊ ብልህነት ራስን ለማሳደግ በጣም ይጠቅማል ማለት ነው። ተበሳጭቼ ተናድጄ ያደረግኩት ተግባር ምን ችግር ፈጠረ የሚሉ ነገሮችን በየቀኑ ማታ ለ5 ደቂቃ የራስ ግምገማ ማድረግ ለስሜታዊ ብልህነት ማደግ በጣም ወሳኝ ነው። እንግዲህ ከዛሬው ትምህርታችን ብዙ ነገር እንደቀሰማችሁ እናያለን። እናንተስ የራሳችሁን ጠንካራ ደካማ ጎን ለይታችሁ ታውቃላችሁ የሚል ጥያቄ እያቀረብኩ በኮሜንት ላይ እንድትጽፉልኝ ጋብዛለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። አመሰግናለሁ።